በክርስቶስ ክርስቲያን በወልድ ወሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ ይልቁንም የዚህ ታላቅ ቦታ የአባታችን የአቡነ ገብረ መንፈስ ቅዱስ የቱሉ አቦ አቡነ ገብረ መንፈስ ቅዱስና ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ መላከ ብርሃን ቆሞስ አባ ኤልያስ፣ በመካከላችን በእንግድነት የተገኙ መላከ ብርሃን ቆሞስ አባ ተክለ ወልድ፣ እንደዚሁም የደብራችን ዋና ጸሐፊ መጋቢ ስርዓት ቀሲስ ስለሺ፣ በአገልግሎት የምትመስሉኝ ሰባኪያነ ወንጌል፣ ሌሊቱን ሙሉ እንደ ቅዱሳን መላእክት እግዚአብሔርን ስታገለግሉ ያደራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ የእግዚአብሔር የምህረት አደባባይ የተሰበሰባችሁ ይልቁንም የቤተ ክርስቲያን የስስት ልጆች ሰንበት ተማሪዎች፣ አባቶቻችን፣ እናቶች፣ ወንድሞችና እህቶች፣ እንደዚሁም ሕፃናት እንደምን ሰነበታችሁ? እንደምን አደራችሁ? በባህሪው ሞት በመንግስቱም ሽረት በፍቅሩም ወረት የሌለበት እግዚአብሔር አምላካችን በእድሜያችን ላይ እቺን ዕለትና ሰዓት ሰጥቶ በዚህ በተቀደሰው ስፍራ በእናታችን በቅድስት ኪዳነ ምሕረት በቃል ኪዳን የበዓል ቀን በቸርነቱ በምህረቱ ከያለንበት ሰብስቦ ቃሉን እንድንሰማ በዝማሬም እንድናመሰግደው እንደዚሁም በጸሎቱ በቅዳሴው ተሳትፈን በረከት እንድናገኝ የጠራን የአባቶቻችን አምላካችን እግዚአብሔር ዛሬም ዘወትርም በአንደበታችን ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። እሺ፣ እንግዲህ እንደ እግዚአብሔር ፈቃድ ለተወሰነ ደቂቃ እንማማራለን። የሚያስተምር እግዚአብሔር ነው። በስሜ ባላችሁበት ስፍራ ወደ አንተ መጥቼ እባርክሃለሁ ብሏል። እንዲሁም ደግሞ በስሙ በተሰባሰብንበት ሁለትም ከዛም በላይ ባለንበት ማን ይገኛል? እግዚአብሔር ይገኛል። እግዚአብሔር በምትሰሙት ድምፅ ብቻ አይደለም። እግዚአብሔር በቦታ የሚወሰን አምላክ ስላልሆነ ወደ ሁላችን የልቦና ጆሮ እየመጣ ያንኳኳልና ለቃሉ የልቦናችንን ጆሮ እንድንከፍት ነጋዴዋን ልዲያን ልብ እንደከፈተ የሁላችንም የልቦና ጆሮ እግዚአብሔር ይክፈትልን። እግዚአብሔር ከሁላችን ጋር ይሁን። በማርቆስ ወንጌል ምዕራፍ 14 ቁጥር 9 ላይ በተጻፈው ኃይለ ቃል መነሻነት እንነጋገራለን። ከኔ ጋር አብራችሁ ቃሉን ትላላችሁ። እርሷ ያደረገችው ለእርሷ መታሰቢያ ይነገራል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይሄንን ቃል የተናገረው በስጋ የተዛመደን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ነው። የተነገረው ኃጢአት ሰላም ነፍስቷት እረፍት ያጣችው ሴት ንስሐ በመግባቷ ለእምነት መገለጫ ሽቶ በክርስቶስ ላይ በማፍሰሷ የተሰጣት ቃል ኪዳን ነው። ዛሬም ለሰው ዘር መዳን ምክንያት በሆነችው በአምላክ እናት በእናታችን በቅድስት ኪዳነ ምሕረት ስም የተሰበሰብነው ከተሰጣት ቃል ኪዳን በረከት ለመቀበል ነው። ለዚህ የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እስከዚህ ሰዓት በቃሉ በነገርኳችሁ ሁለት የተለያየ ነገር ንጽጽር እንደምታደርጉ ተስፋ አደርጋለሁ። የመጀመሪያዋ ሴት በኃጢአት ምክንያት ከኃጢአቷ ሰላምና እረፍት ለማግኘት መታ በክርስቶስ ላይ ውድ የሆነውን የባልስጥሮት ሽቶ በኃጢአት በሰበሰበችው ገንዘብ ከዚህ በኋላ በኃጢአት ውስጥ ላለመኖር ወስና በላሱ ላይ ስታፈስ የተነገረ ቃል ነው።
እንግዲህ ከዚህ ቃል አንጻር በንጽጽር ስናየው ደግሞ ለመዳናችን ምክንያት የሆነችው ለእናታችን ለቅድስት ድንግል ማርያም ምን አይነት ቃል ኪዳን ይሰጣት ይሆን? ይሄንን ነው ቃሉ የሚገልጥልን ማለት ነው። እንግዲህ የዚህ ቃል ትልቁ መልእክት ለእግዚአብሔር ከምናቀርበው ስጦታ መስዋዕት በፊት ራሳችንን ለእግዚአብሔር ልንሰጥ፣ ራሳችንን ከኃጢአት ልንለይ እንደሚገባ ለማስተማር ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከእርሱ ጋር ያስታርቅ ነበረ፣ በደላቸውንም አይቆጥርባቸውም ነበረ ካለ በኋላ በእኛ የማስታረቅ ቃል በእናታችን በቅድስት ኪዳነ ምሕረት የማስታረቅ ቃል ኪዳን አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ እኛ ስለ ክርስቶስ መልእክተኞች ነን ይላል። ክብር ምስጋና ለአምላካችን ይሁን። ለዚህ ይሄ ቀን የቃል ኪዳን ቀን ነው። ክብር ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔርን። እግዚአብሔር ከመረጥኩት ጋራ ቃል ኪዳኔን አደረግኩ ብሎ የተለያየ ቃል ኪዳን ከብሉይ ኪዳን ጊዜ ጀምሮ እናነባለን በመጽሐፍ ቅዱስ ውስጥ። እግዚአብሔር ከአዳም ጋራ ቃል ኪዳን ገብቷል። የተለየ ምልክት አድርጎ የሰጠው ቃል ኪዳን የሕይወት ዛፍ ነው። የሕይወት ዛፍን ነው። ሁላችን እንደምናውቀው ለምግበ ሥጋም በመንፈስ ከአምላኩ ከእግዚአብሔር ጋር እንዲኖር ለነፍሱ ለሃይማኖቱ ደግሞ ዕፀ በለስን አትብላ የተባለውን ዛፍ እንደዚሁም ደግሞ ለሕይወት ሕይወቱን ታድሶ እንዲኖር ደግሞ እግዚአብሔር የሕይወት ዛፍ እንደሰጠው በመጽሐፍ ቅዱስ እናነባለን። እንግዲህ ይሄ የመጀመሪያው እግዚአብሔር ከአዳም ጋር ያደረገው ቃል ኪዳን ነው። ቃል ኪዳኖቹ ሁሉ እንደዚሁ ከተለያዩ ከአብርሃም ጋራ ከሙሴ ጋራ እግዚአብሔር ከዳዊት ጋራ አድርጓል። በመጨረሻው ደግሞ ለመዳናችን ምክንያት ከሆነችው ከእናታችን ከቅድስት ኪዳነ ምሕረት ጋራ ቃል ኪዳን አድርጓል። ክብር ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔርን። እንግዲህ የእግዚአብሔር ልጆች ቅድም የሰማነውን ወንጌል በሚነገርበት ስፍራ ነው እርሷ ያደረገችው። ለእርሷ መታሰቢያ ሊሆን ይነገራል ያለው ስለ አንዲት ኃጢአተኛ ሴት ነው። እቺ ሴት የቤተ ክርስቲያን ሊቃውንት የማርታና የአልዓዛርና የማርታ እህት ማርያም ናት ይላሉ። በቢታንያ በድሆች መንደር የምትኖር ነገር ግን ከዛ ቀደም ብሎ በኃጢአት የምትመላለስ በኃጢአት መኖር ከባድ ስለሆነ ኃጢአት ሰላም የነሳት ሰላም እረፍት የነሳት ስለነበረች ለሰው ሁሉ ምሕረት ሊያደርግ እንደ ሰው በደልና ኃጢአት ላለመፍረድ ሰውን በምሕረቱ በይቅርታው ወደ መንግስቱ ለመጥራት የመጣው ጌታ የታመሙትን ሁሉ በቃሉ እየፈወሰ በሚመላለስበት ዘመን እነዚህ የሚኖሩት ጥሩ ያልሆነ ሰፈር ነው ሳይል ወደ መንደራቸው ሁሉ ይገባ ነበር። ለዚህ ወደ መንደራቸው በገባ ጊዜ ማርያም በእግሩ ስር ቁጭ ብላ ቃሉን ትሰማ ነበር ይላል። ክብር ምስጋና ለአምላካችን ይሁን። የሚቀድመውን ነገር ማወቅ ያስፈልጋል። በመጽሐፍ ቅዱስ ውስጥ 8 ማርያሞች አሉ። በብሉይ ኪዳን 2 አሉ። በአዲስ ኪዳን ደግሞ 6 በማርያም ስም የሚጠሩ አሉ። እኛ የተሰበሰብነው ለመዳናችን ምክንያት በሆነችው በማን ስም ነው? በእናታችን በቅድስት ኪዳነ ምሕረት ስም ነው። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ቀደም ብሎ እግዚአብሔር ተናግሯል። የመዳናችን ጊዜ ሲደርስ እግዚአብሔር በነቢዩ በኢሳይያስ ተናግሯል። እግዚአብሔር ራሱ ምልክት ይሰጣችኋል ተብሎ ልዩ ምልክት የመዳን ምክንያት ሆና እናታችን ወላዲተ አምላክ ተሰጥታናለች። ክብር ምስጋና ለአምላካችን ይሁን። ድንግል በድንግልና ትወልዳለች፣ ስሙንም ማን ትለዋለች? አማኑኤል ትለዋለች ይላል።
አዳም ባለመታዘዙ ከእግዚአብሔር ተለይቶ ነበረ። ከእግዚአብሔር ዳግም የሚገናኝባት ድንግል ማርያም ተሰጠችው። እግዚአብሔር ስሙ የተመሰገነ ይሁን። አዎ ትእዛዙን አፍርሶ እግዚአብሔር ትእዛዙን ካፈረሰ በኋላ የሰይጣንን ምክር ሰምቶ የሁላችን አባት ከሳተ በኋላ እግዚአብሔር ወደ አዳም መጥቶ ስላደረገው በደል በፈረደበት ጊዜ ከፍርድ በኋላ ለባለቤቱ ለሔዋን ምን ብሎ ስም አወጣ ይላል መጽሐፍ ቅዱስ ዘፍጥረት 3:20 ላይ እንደምናነበው ሔዋን አላት ይላል። ሔዋን ማለት ምን ማለት ነው? ሕይወቴ ማለት ነው። በዛ በዳግማዊ በመጀመሪያይቱ በሔዋን አንጻር ለሰው ልጆች ሁሉ ማን ተሰጥታለች? ድንግል ማርያም ዳግማዊት ሆና ተሰጥታናለች። ለዚህ ነው ሕይወቴ ብሎ ይጠራል። ምክንያቱም በእርሷ ምክንያት ሞት ነበረ ያገኘው። እሱም ብቻ አይደለም ትውልዱ ሁሉ የሞት ባሪያ ሆኖ ነበር። ነገር ግን ከዚህ ከሞት ባርነት እግዚአብሔር በዳግማዊቱ ሔዋን በድንግል ማርያም በቅድስት ኪዳነ ምሕረት ስም እንደገና ሕይወት እንደሚሰጠን ስላወቀ ሕይወቴ አላት ይላል። ክብር ምስጋና ለአምላካችን ይሁን። ለዚህ ነው ነቢዩም እግዚአብሔር ዘርን ባያስቀርልን ኖሯል በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን ኖሮ ሁላችን በአዳም ምክንያት እንደ ሰዶምና እንደ ገሞራ ጠፍተን በቀረን ነበር አለ። እንዳንጠፋ የመዳን ምክንያት አድርጎ ድንግል ማርያምን ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። የእግዚአብሔር ልጆች እንግዲህ በኃጢአት ለነበረችው ወንጌል ሲነገር ነው እኮ ያለው። እርሷ ያደረገችው ለእርሷ መታሰቢያ እንዲሆን ይነገራል። እኛ ስለ ቅዱሳን ስንናገር ብዙዎቹ የማይሆን ነገር ይናገራሉ። ስለ እመቤታችን ስንናገር ብዙዎቹ የማይሆን ነገር ይናገራሉ። የእግዚአብሔር ክብር የሚሸፈን የሚመስላቸው፣ ለእግዚአብሔር የተቆረቆሩ የሚመስላቸው ብዙ ሰዎች አሉ። እኛ ግን መጽሐፍ ቅዱስን መሰረት አድርገን ነው የምንናገረው። በኃጢአት ውስጥ እንኳን ለነበረች ሴት ወንጌል ሲነገር ይነገር ነው ያለው። እኛ አዳም በገባው ቃል ኪዳን መሰረት ወደዚህ መጥቼ አድንሃለሁ ብሎ በተናገረው መሰረት ከድንግል ማርያም ሰው ሆኖ ከቤተልሔም ጀምሮ እኛን ለማዳን እስከ ቀራንዮ ያደረገው ጉዞ ወንጌል ነው። ስለኛ ሞትን ሞቶ በመስቀል ላይ ስለኛ ሞትን ሞቶ ለኛ ሕይወት ሰጥቶ ስለ ሁላችን ወደ መቃብር ገብቶ ሞትን ድል አድርጎ ተነስቶ ዳግመኛ ሐዋርያት እያዩት እንዳረገ ይሄ የሚነገረው በወንጌል ነው። ይሄ ሲነገር ይነገርልሽ ተባለች። ለዚች በኃጢአት ውስጥ ለነበረች ለመዳን ምክንያታችን ለሆነች ለድንግል ማርያም ግን እንዴት ይነገር? የእግዚአብሔር ልጆች አመስግኗል። እኛ ለሷ ለመዳን ምክንያት አድርጎ እግዚአብሔር ስለሰጠ፣ ስለዚህ ነው ከመረጥኩት ጋራ ቃል ኪዳኔን አደረግኩ ያለው እግዚአብሔር ልጆች እችን በኃጢአትና በበደል ውስጥ የነበረችው ሴት በሉቃስ ወንጌል በንጽጽር ስንመለከት የሚገርም ነገር እናያለን። ስምዖን የሚባል ሰው ነበር። ጌታ ወደዚህ ዓለም የመጣው ሰውን ከሰይጣን ባርነት ነፃ ለማውጣት አንተ ታናሽ መንጋ እግዚአብሔር መንግስትን ሊሰጥህ ይወዳልና አትፍራ ተብሎ እንደተጻፈው ሁላችንም የመንግስቱ ልጆች ሊያደርገን ነው ወደዚህ ዓለም የመጣው። ነገር ግን ወደዚህ ዓለም ከመጣ በኋላ ሁሉን ነበር ወደ ራሱ ይጠራ የነበረው። ጻድቁንም ኃጥኡንም ወደ እሱ ይጠራል። በተለይ በኃጢአት ተስፋ ሰዎች ቆርጠው ከእግዚአብሔር እንዳይለዩ ሁሉን ይጠራ ነበር። በዚህ ሰዓት በዚህ በሉቃስ ወንጌል ምዕራፍ 7 ላይ እንደምናነበው በለምጽ ውስጥ የተመታ አንድ ሰው ስምዖን ይባላል። ጌታ ወደ ቤቱ ጋበዘው ይላል። እርሱም እሺ ብሎ ወደ ቤቱ ገባ። በዚህ ሰዓት ነው እንግዲህ እረፍት ያጣችው ያቺ ሴት፣ በኃጢአትና በበደል ውስጥ የተጨማለቀችው ሴት ሰውን እረፍት የሚሰጥ አምላክ ወደዚህ መጥቷል ተብላ ስለሰማች ያለበትን ቦታ አጣርታ ወደ እርሱ ሄደች። በእግሩም ስር ተደፍታ በፀጉሯ እያበሰች ያዘጋጀችውን ሽቶ በላዩ ላይ ስታፈስ በእግሩ ስር በተደፋች ጊዜ ያ በለምጹ ውስጥ የነበረው ስምዖን ምን አለ? ይሄ ሰው ነቢይ ቢሆን ኖሮ አለ ጌታ። እሱ የነቢያት ጌታ ነው። ክብር ምስጋና ለአምላካችን ይሁን። አመስግኑት እሱ
ብዙ ሰዎች በቲፎዞ የተለያየ ስም ስለሚሰጡት ያላወቁት ብዙዎች ናቸው። አማላጅ ይሉታል፣ ነቢይ ይሉታል። እኛ ግን እርሱ እኛን ለማዳን የተገለጠው ለአዳም ለቀደሙት ሁሉ ቃል ኪዳን ገብቶ በቃል ኪዳኑ መሰረት ሰውን ለማዳን ወደዚህ ዓለም መጥቶ በአጭር ቁመትና በጠባብ ደረት ተወስኖ ሁላችንን ያዳነን ጌታ ነው። ክብር ምስጋና ለስሙ ይሁን። ከአባቱ ጋራ የነበረውን መተካከል አለ በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስናነብ ከአባቱ ጋራ የነበረውን መተካከል በዮሐንስ ወንጌል ምዕራፍ 1 እንደተገለጠው ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ተብሎ እንደተነገረለት ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ የሆነ የለም። እኛን ለማዳን ጸጋና እውነት ተመልቶ በእኛ አደረ ተብሎ እንደተጻፈው ሰውን ለማዳን የተገለጠው እግዚአብሔር ነው። ክብር ምስጋና ለአምላካችን ይሁን። እሱን ወደ ቤቱ ሲጋብዘው በደለኛና ኃጢአተኛ ነው ብሎ ሳይል ወደ ቤቱ ገባ። የኔና የእናንተ ጌታ ወደ እኛም ልብ ይግባ። በኃጢአት የታሰረ ሕይወት እኮ አለን እግዚአብሔር ልጆች። እግዚአብሔር ከዚህ እስራት ሁላችንን የሚፍታ። ኃጢአት መልካም ነገርን ይከለክላል፣ ከእግዚአብሔር ይለያል። ከኃጢአት እንድንለይ እግዚአብሔር ማስተዋሉና ጥበቡን ለሁላችን የሚያድለን። እንደ ቤተ ክርስቲያናችን አስተምህሮት እመቤታችን 78 ነፍስን ያጠፋውን ሰው ያስማረችበት በቃል ኪዳኗ ያዳነችበት ቀን ነው። ይሄ ስንናገር የእግዚአብሔር ክብር የተሸፈነ የሚመስላቸው ሰዎች አሉ፣ ግን አይደለም። አያችሁ፣ ለዚህ ሴት እንኳን የተናገረው ወንጌል ሲነገር ይነገራል። የእግዚአብሔር ክብር አይሸፈንም በሰው ሐሳብ በሰው ስራ። በቅዱሳኑ ግን የበለጠ ምን ይሆናል? ይገለጣል። ክብር ምስጋና ለስሙ ይሁን። እግዚአብሔር በቅዱሳኑ ድንቅ ነው ተብሎ እንደተጻፈው። ስለዚህ እንዲህ አድርጋ ይሄንን ሰው ያዳነችበትን የቃል ኪዳን ቀን ነው የምናስበው። ስለዚህ ይሄም ሰው ጌታን ከጠራው በኋላ ስለዚህ ሴት እንዲህ ብሎ ሲያስብ ጌታ በምሳሌ አስተማረው ይላል። አንድ ሰው ሁለት ሰዎች ከአንድ ባለጸጋ ብር ተበደሩ። አንዱ 500 ተበደረ፣ ሌላው ደግሞ 50 ዲናር ተበደረ። ሁለቱም የሚከፍሉት ሲያጡ አለ ጌታ። ለዛ ሰው እኮ ነው በልቡ ነብይ ነው እያለ ያስብ ለነበረው። እሱ ግን እግዚአብሔር ነው፣ ሁሉም ማድረግ የሚችል ጌታ ነው። እንዲህ ያስብ ስለነበረ የልቡን ሊነግረው ፈልጎ ይሄን ምሳሌ ነገረው። ለዚህ ሁለቱ የሚከፍሉት ሲያጡ ለሁለቱም ተወላቸው። ከሁለቱ አብልጦ ማንን ይወዳል አለው ይላል። ስምዖንም እንዲህ አለ፣ ብዙ የተተወለትን ይወዳል አለ። እቺም ሴት ብዙ የሆነው ኃጢአት ይቅር ይባልላት ዘንድ በእግሬ ስር መታ በፀጉሯ እግሬን እያበሰች ነው። የሰበሰበችውን ገንዘብ ሁሉ ከእንግዲህ ወዲያ ኃጢአት ላለመስራት ብላ ወስና ሽቶ ገዝታ በላይ ላይ እያፈሰሰች ነው። አንተ ለእግሬ ውሃ እንኳን አልሰጠኸኝም፣ ነገር ግን በልብህ ገና ትተቻለህ አለ። ብዙ ሰው በኃጢአትና በበደል ውስጥ ሆኖ ምን ይላል? ይተቻል። በብዙ ኃጢአት ውስጥና እስራት ውስጥ ወድቆ በሌላው ላይ ይፈርዳል። ክርስትና እንዲህ አይደለም። የእግዚአብሔር ልጅ በኃጢአትና በበደል ውስጥ ያለው ሰው ተስፋ እንዳይቆርጥ ከዛ እንዲወጣ ማድረግ ነው እኛ የተጠራንበት ዓላማ። ብቻችንን አንድንም፣ የምንድነው ሌላውንም ስናድን ነው። ልናፈራ ይገባል። በምንሰማው የእግዚአብሔር ቃል ራሳችንም ከኃጢአት ባርነት ነፃ ልናወጣ ይገባል። ያላጠፋ በቸርነቱ የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት። ያልጠፋ ነው ከማን ቸርነት የተነሳ ነው? ከእግዚአብሔር ቸርነት የተነሳ ነው። ስለዚህ በዚህ መልኩ እቺን ሴት ብዙ የሆነው ኃጢአት እንደተሰረየላት ጌታ ተናገረ። ሰው ግን እንዲህ ነው። ጌታ ግን እንደዚህ አይደለም። እሱ ማዕድነኛ ነው። ጥቂት ቅንጣት የምታክል ወርቅ ፍለጋ ማዕድን የሚያወጡ ሰዎች ብዙ አፈር እንደሚቆልሉ ሁሉ ጥቂት ነገር ለሰው መዳን የሚፈልግ አምላክ ነው እሱ። ይሄ ሰው ዛሬ እመቤታችን በቃል ኪዳኗ ያዳነችው በላይ ሰው ቀደም ብሎ እኮ የነበረው ሕይወት መልካም ነው። እንደ አብርሃም እንግዶችን የሚቀበል ብቻውን የማይበላ ያለውን የሚያካፍል መልካም ሰው
ሰው ነው። ነገር ግን ሰይጣን መልአክ መስሎ መጥቶ የእግዚአብሔር ወዳጅ መስሎ መጥቶ ነው ያሳሳተው። ዛሬም እንዳያሳስተን ያስፈልጋል። የእግዚአብሔር ልጆች የኔና የእናንተ ጊዜ ከባድ ነው። የኔና የእናንተ ሰዓት ከባድ ነው። የእግዚአብሔር ልጆች አዎ በዓለም ላይ ከእግዚአብሔር ፈቃድ ከወጣን እሱ ብዙ ነገር ያደርጋል ጠላት ሰይጣን። ለዚህ ብዙ ነገር አድርጎ የሚያስፈራ የሚያስደነግጥ ብዙ ችግር ካደረሰ በኋላ መልሶ ደግሞ አዳኝ መስሎ ይቀርባል ጠላት። ለዚህ የጠላትን ሐሳብ መረዳትና ማወቅ ያስፈልጋል። ስለ ክርስቶስ በሚያስተምሩበት ጊዜ ሰውን ከጨለማ ወደ ብርሃን በሚያወጡበት ጊዜ ሐዋርያ አንዲት ሴት ከኋላቸው እየተከተለች እነ ቅዱስ ጳውሎስን በሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ እንደተጻፈው እነዚህ የልዑል እግዚአብሔር ባሪያዎች ናቸው፣ የሚያደርጉትንና የሚናገሩትን ስሙ እያለች ከኋላ ትሰብክ ነበር ይላል። ይሄ ስብከት ደስ ያሰኛል? ደስ ያሰኛል። ግን ማናት ይሄንን የምታደርግ የነበረችው? በዛ ሴት ውስጥ የነበረው ሰይጣን ነው። የእግዚአብሔር ልጅ ሰይጣን ራሱን እንደ መልአክ አድርጎ ተቀይሮ ይመጣል። መጠንቀቅ ያስፈልጋል። ለተአምራት መጓጓት አያስፈልግም። መልካም ስለተናገረ መልካም ስላደረገ ሰይጣንን ብቻ ስላወጣ ከሰይጣን ጋር ስላወራ ብቻ ትልቅ ቦታ የምንሰጠው ብዙ ሰዎች እኮ አለ። ማስተዋል መረዳት ያስፈልጋል። ተአምር ካስፈለገ እግዚአብሔር እኛን ለማዳን ሰው የሆነበት ተአምር ይበልጣል። ክብር ምስጋና ለአምላካችን ይሁን። አመስግኑት። የማይቻለው ነው እኮ ተችሎ እኛ የዳን ነው። ለዚህ ነው አባቶቻችን አብን ተወውና አብ አልሰማኝም ብዬ ምነው መናደዴ አልነግረውም ወይ ለስጋ ዘመድ ያሉ። የስጋ ዘመድ ሆኖናል እኮ አምላካችን። ክብር ምስጋና ለአምላካችን ይሁን። እኛን ለማዳን የተዋረደውን የሰው ልጅ ማንነት ለማስተካከል ከመቤታችን ሰው ሆነ። የሁላችንንም አባት አዳምን ሰይጣን በእባብ ውስጥ ቀልጦ መልካም የሚናገር መልካም የሚያስብ መስሎ ከእግዚአብሔር እንደለየው ከለየው በኋላ ሰውን ሁሉ ንቆ ነበረ ጠላት። በዮሐንስ ወንጌል እንደምናነበው 38 ዓመት በጻጉዕ በዛ በውሃ ዳር ወድቆ ነበር። 18 ዓመት ጎብጣ ነበረ። በሰው ሕይወት ሁሉ ሰይጣን ነግሶ ነበረ። የነገሰውን ሰይጣን ዛሬም ማሸነፊያው መንገድ ምንድነው? ጾምና ጸሎት ነው። ይሄንን ሊያሳየን ወደ ገዳመ ቆሮንቶስ ገብቶ ጾማችንን የባረከልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት። በሌላ ኃይል ሰይጣን ድል አይሆንም። በተለይ መልአክ መስሎ ሲመጣ ማሸነፍ ከባድ። ለዚህ ሐዋርያት የክርስቶስን ፍቅር ለመስበክ ከነበራቸው ጉጉት የተነሳ የዛች ሴት ንግግር አይሰሙም ነበር። እግዚአብሔር ሰው ሆኖ እኛን ያዳነበት ፍቅር ስለሚበልጥ ከምንም ነገር ጋር ስለማይገናኝ እግዚአብሔር የዲያብሎስ ስራ ያፈርስ ዘንድ በአጭር ቁመት በጠባብ ደረት ሰው ሆኖ ተገልጧልና ሰይጣን በእባብ ውስጥ እንደተገለጠ በተናቀው በሰው ውስጥ እግዚአብሔር ሰው ሆኖ ተገለጠ። ክብር ምስጋና ለአምላካችን ይሁን። ይሄንን ፍቅር በሚናገሩበት ሰዓት ጥሩ ሰባኪ ሆና መጣች። እነዚህ የልዑል እግዚአብሔር ባሪያዎች ናቸው ስሟቸው ትል ነበር ይላል። ዛሬም እንደዚህ አይነት ሰዎች አሉ። ነገ ደግሞ ሌላ ብዙ ከባድ ኢዮብን እንደፈተነው የእግዚአብሔር ልጆች በአንድ ጊዜ 10 ልጆቹን እኮ ሰይጣን አጥፍቶበታል። በሰከንድ ውስጥ እኮ ነው ያጠፋው። በደቂቃ ውስጥ ኃይሉ ከባድ ነው። እግዚአብሔርን ካልያዝን እሱን ማሸነፍ አንችልም። በአጠገብህ ሺህ በቀኝህ 10 ሺህ ይወድቃሉ ተብሎ እንደተጻፈ እግዚአብሔር ስለጣለልን እኮ ነው ወደ ቤቱ የመጣ ነው። ክብር ምስጋና ለአምላካችን ይሁን። ግኑት እግዚአብሔር ኃይሉ ከባድ ነው። በአንድ ጊዜ 7000 በጎቹን አንድ ጊዜ ነው የገደለው። ሌሎቹንም እንስሳ የማይቆጠሩትን እንዲህ ካደረገ በኋላ ዓለም ላይ ጦርነቱን ካወጀና ካስነሳ በኋላ እንደሱ ፈቃድ የሚመላለሱትን ተቆጣጥሮ እንደፈለገ ከመራ በኋላ ዓለምን ካወከ በኋላ እንደገና ደግሞ ነገ አዳኝ ሆኖ ይመጣል። ጠላት ሰይጣን
ያን ጊዜ በቀላል ነገር እንዳንታለል ያስፈልጋል። እግዚአብሔር ማስተዋሉና ጥበቡን ያድለን። ስለዚህ ቅዱስ ጳውሎስ የእግዚአብሔርን ፍቅር ለመንገር ከነበረው ፍላጎት የተነሳ የዚህችን ሴት ዝም ነበር የሚላት አበዛችው አለ። አሁን ግን ዞር ብሎ በውስጧ የነበረውን ሰይጣን ምን አደረገው? ድል አደረገው። ይሄን በላይ ሰብ እንደ አብርሃም መልካም መንገድ ተከትሎ በነበረበት ሰዓት ሰይጣን ሲመጣ መልአክ መስሎ ደገኛ ሰው መስሎ የተራበ የተጠማ መስሎ ሲመጣ ምን ያድርግ? ተቀበለው። ነገር ግን የሚናገረውን መመርመር አልቻለም ነበር። የእግዚአብሔር ልጆች ሰይጣን ወደ ሰዎች ሲመጣ በሰዎች ውስጥ ያለውን ፍርሃት ማስወገድ አይችልም። በዚህ መረዳት ያስፈልጋል። የእግዚአብሔር መልአክ በዛ ለካህኑ ለዘካርያስ ቅዱስ ገብርኤል ሲገለጥ ፍርሃቱን አስወገደለት ይላል። ሰይጣን ግን ሲመጣ ነፍስ ታውቀዋለች፣ ስጋ ግን አትረዳው። ስለዚህ አብራ ትወድቃለች። ስለዚህ ስጋችንን ሳይሆን ነፍሳችንን ማዳመጥ ያስፈልጋል። ስለዚህ ይሄ በላይ ሰብ ልክ አጋዕዝተ ዓለም በአብርሃም ቤት እንደተስተናገዱ መልካም ሰው መስሎ መጥቶ አብርሃም እኮ በስተርጅና የተሰጠውን ልጁን ለእግዚአብሔር እኮ መስዋዕት አድርጎ አቅርቧል አለው። እኔም ተርቤ ነው ወደ አንተ የመጣሁት፣ ፍቅርህን ለማየት ነው የመጣሁት አለ። የተራበና የተቸገረ ሰው መስሎ በዚህ ጊዜ እሺ ምን ላድርግልህ ብሎ ያለውን ቢያቀርብለትም አልበላም አለ። ስለ ይስሐቅ እያነሳ ይስሐቅን አብርሃም ሰውቶታል እኮ በህሊናው፣ ለእግዚአብሔር በፍጹም እኮ ነው የሰጠው እያለ ሰበከው ይላል። እግዚአብሔር ልጅን አብርሃምን ስጠኝ እንኳን እኮ ያለው በሰይጣን ጥያቄ ነው። በስተርጅና ሊሰጥህዋል። አሁን ከልጁ በላይ አንተን አይወድህም፣ ልጁን ነው የሚወደው አለ ሰይጣን። እንዲህ ነው እኮ በመላእክት መካከልም ተገኝቶ ኢዮብን ሲፈትነው እንዲህ ነው ያለው፣ እነሆ በምድር ሁሉ ዞርክ አለ። በምድር ሁሉ ዞርክ። በደቂቃ ይዞራል፣ በሰከንድ ይዞራል። እኛ ዓለምን ለመዞር ስንት ዘመንና ጊዜ ይፈጅብናል። እሱ በደቂቃ ይዞራል። ዞርኩኝ እነሆ በምድር ሁሉ። የሚያመልክ አለ፣ እግዚአብሔርን የሚጠራ ስሙን የሚጠራ አለ። በእምነት ግን በእውነት የሚመላለስ በእውነት እግዚአብሔርን የሚፈራ አልነበረምና ይሄንኑ ለመክሰስ ሲመጣ እግዚአብሔር ምን አለው? ባሪያዬ ኢዮብን አይተሃል ወይ ነው ያለው። ከዛም ሀብቱን እንዲያጠፋ ከዛም በኋላ ስጋው ላይ የተለያየ ችግር እንዲያደርስ ነፍሱን እንዳይነካ እግዚአብሔር አዞት ከዛ በኋላ ነው የፈተነው። ለአብርሃምም እንደዚሁ አብርሃምም እንዲፈተን ሰይጣን ጠይቋል። አብርሃም ግን በእምነት ልጁን ይዞ ወዴት ወጣ? ወደ ተራራ ወጣ። ቃል ኪዳን ተቀበለ ይላል። የሁሉ ቃል ኪዳን ማረፊያዋ ግን ማናት? ድንግል ማርያም ናት። ክብር ምስጋና ለአምላካችን ይሁን። የሁሉ ቃል ኪዳን የመጨረሻው ምዕራፍ ድንግል ማርያም ናት። ለዚህ አብርሃም እንዲህ አድርጓል እያለ ባዘዘው ጊዜ ሰይጣን ልጁን አርዶ አቀረበለት ነው የሚለው። ከዛ በኋላ እስቲ አንተ ቅመሳለሁ ይላል ሰይጣን። ሲቀምስ ከዛ በኋላ አበደ። ይሄ እብድ ሰው እንግዲህ ከዛ በኋላ ራሱን ስለማያውቅ ጠላት ሰይጣን ስላደረበት ዛሬ የማንሰማው ምን ነገር አለ? በሞባይላችን የማንሰማው የማናየው ምን አይነት ግፍ አለ? የቀረ እኮ የለም። ኢትዮጵያ የእግዚአብሔር ሀገር ሆና ሳለ የምንሰማው ነገር ግን የሚያስተነግጥ ነው። ማነው እንዲህ ያደረገው? ይሄንን ሰው ማነው ሃይማኖተኛውን ሰው ከእምነት ያወጣው? ከእግዚአብሔር የለየው? የሰይጣን ባሪያ ያደረገው? እንዲወድቅ ያደረገው? እንዲዋረድ ያደረገው ማን ነው? ጠላት ነው የእግዚአብሔር ልጆች። ለዚህ መፍረድ አያስፈልግም። ከመፍረዳችን በፊት ሰው ወደ ህይወት እንዲመጣ ማድረግ ያስፈልጋል። አንድ ወቅት አንድ ሰው ወደ ቤቱ ከስራ ሲገባ አንድ እብድ ሰው ገጠመው። ያ እብድ ሰው ጎራዴ ይዟል።
ስለዚህ እንዲህ አለው፣ በልጅህ ላይ ኪስ ውስጥ ያለው ሁሉ አራግፋል። ሰይፉን ፈርቶ ያለውን ገንዘብ ሰጠ፣ ሞባይሉንም ሰጠ። ልብሱ የሚያምር ስለነበረ ሰውየው ልብሱንም አስወለቀው። ያ እብድ ጫማውንም አስወለቀው። መጨረሻ ላይ ጥሎት ሊሄድ ሲል እጁ ላይ ሰዓት አየ ይላል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እችንም ሰዓት አውልቅ አለው ይላል ያ እብድ። በዚህ ጊዜ ያ ሰውዬ አለቀሰ። አባቴ እስካሁን በሕይወት እንዳለ ነበረ ማስበው። አባቴ እግዚአብሔር ወደ እርሱ ሲጠራው ከዚህ ዓለም ሲለይ የመጨረሻ ስጦታ አድርጎ የሰጠኝ የምወደው ሰዓት ነው፣ እቺን እንኳን አትውሰድብኝ ብሎ ሲያለቅስ በሆነ በጠፋ በደከመ ሰው ውስጥ እኮ የሆነ ነገር አለ። እኛ ከዛ እንዲወጣ ማድረግ ነው የሚያስፈልገን። እኛ ሁሉ እኮ በአዳም ምክንያት እንዲህ ባለ ሁኔታ ወድቀን ነበር። ማን ነው ከዚህ ስርዓት የፈታ? እግዚአብሔር። ክብር ምስጋና ለስሙ ይሁን። አዎ እሱን ደግሞ ማን ሰጠ? ድንግል ማርያም ሰጠችና። ከእሷ ነው እኮ ስጋ የነሳው። ለዚህ ነው አባቶቻችን በቅዳሴው ላይ የምንወድሽ አንቺ እውነተኛውን መብል እውነተኛውን መጠጥ ስለሰጠሽን ነው አሉ። ያ አትብላ ተብሎ ተከልክሎ የነበረውን በብሉይ ኪዳን የሕይወት ዛፍ እንዳይበላ ከተሳሳተ በኋላ ሳይሳሳት ተፈቀደለት የሕይወት ዛፍ ነበረ የሚታደስበት። ከተሳሳተ በኋላ ሊበላ ሲል የእግዚአብሔር መልአክ እንዲከለክለው ተደርጎ ነበር የሁላችንን አባት አዳም። ምክንያቱም ከበላ በኋላ እንደ ሰይጣን ጎስቋላ ይሆን ነበር። የማይሞት ይሆናል ግን ጎስቋላ ይሆን ነበር። ሰይጣን እኮ ጎስቋላ በስመ አብ የሚል ሕፃን ልጅ ሁሉ እንዳስበረገገው እኮ ነው። ከዚህ ማንነት አውጥቶ ልጆቹ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። አመስግኖት እግዚአብሔርን። ለዚህ የእግዚአብሔር ልጆች በዚህ መልኩ በዚህ ኃጢአቱ ውስጥ የነበረውን ሰው ያንን ከበላ በኋላ አበደ። ብዙ ሰዎችን እንደዚሁ እያረደ መብላት ጀመረ። በመጨረሻ ግን የቆሰለ ሰው ገጠመው ነው የሚለው። ያው ታሪኩን ስለምታውቁት ነው። ስለዚህ ተጸይፎት ሊበላው ስላልወደደ በእግዚአብሔር ስም ለመነው፣ አልሰጠም። በመላእክትም ስም ለመነው፣ አልሰጠም። በእመቤታችን በቅድስት ኪዳነ ምሕረት በማርያም ስም ሲለው ግን ሰጠው ይላል። አያችሁ፣ ሰው በምክንያት ከሆነ ነገር ውስጥ እንዲወጣ መርዳት ያስፈልጋል። ሌላውን ከኃጢአት መመለስ እኛ ያኛን ኃጢአት እንዲሰረይ ማድረግ ነው። ማስተዋል ያስፈልጋል። ብዙ ጊዜ በመድረክ ላይ የሚቆሙ ብቻ አይደለም የሚሰብኩ መሆን ያለባቸው። በሕይወታችን ልንሰብክ ይገባል። በቃ የሰማነውን ልንሰብክ ይገባል። እግዚአብሔር ከሚያዝንባቸው ነገሮች አንዱ ተስፋ በሚቆርጥ ሰው ነው። ለዚህ ብዙ ሰው ዛሬ ተስፋ እየቆረጠ ነው። ተስፋ እንዳይቆርጥ ሰውን ተስፋ እንዲኖረው ማድረግ ያስፈልጋል። የኔና የእናንተ ጌታ እኛ ተስፋ ቆርጠን ማን ነው የሚያድነን? እባክህ ልጅህን ከአርያም ላክልን፣ እነሆ ሰማዩን ቀደ መታድነን ይል ነበር። የሰው ልጅ ጮህ ነበር። አቤቱ አምላኬ አምላኬ ሆይ ስለምን ተውከኝ እያለ ይጮህ ነበር። ስለ ሁላችን በመስቀል ላይ ተሰቅሎ የእኛን ጩኸት እየጮኸ እኛን ከዲያብሎስ ባርነት ነፃ ሊያወጣ በተሰቀለ ጊዜ በቀኙ ማን ተሰቅሎ ነበር? ብዙ ሰዎችን የገደለው ሽፍታ ተሰቅሎ ነበር። በደለኛውና ኃጢአተኛው ከልጅነቱ ጀምሮ በደል የሰራው ፈያታዊ ዘይማን ተሰቅሎ ነበር። በግራ ያለው አንተ ጌታ ከሆንክ እኛንም አድነን ከዚህ መስቀል ላይ እንድንወድቅ አድርገን በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እንደምናነበው ያ ግን በጌታ ቀኝ የተሰቀለው ምን አለ? እኔ እናንተ እኮ ስላደረግነው ነገር ነው ምን የምንቀበለው መከራ የምንቀበለው፣ እሱ ግን ንጹሕ ነው አለና እንዲህ ያለው አቤቱ በመንግስትህ በመጣ ጊዜ ምን በለኝ አስበኝ። እኛ የምንጠብቀውን መንግስት በመጨረሻው ዘመን ይገለጣል፣ የወጉት ሁሉ ያዩታል። ያ መስቀል ያ ምልክት ለሁላችን በቀራንዮ የተሰቀለው ጌታ መስቀሉ ተገልጦ ይገለጣል ወደ ምድር፣ ያዩታል የወጉት። ያኔ ስትመጣ አድነኝ፣ እስከዛ ግን ላደረግኩት ኃጢአትና በደል ፍረድብኝ፣ ቅጣኝ ያለው ይላል። እሱ ግን ዛሬ ከኔ ጋራ በመንግስቴ ነህ አለ። በመንግስቱ ያድርገን እግዚአብሔር። በንስሐ ስንመለስ ነው የእግዚአብሔር ልጅ። ይሄ ጾም ጸሎት ተሰጥቶናልና በዚህ በጾም
በጾምና በጸሎት ወቅት ራሳችንን ከኃጢአት ለይተን በንስሐ ልንመለስ ይገባል። ይሄ ሰው አስቀድሞ እግዚአብሔርን መጠጊያው አድርጓል። ቅዱሳንን መጠጊያው አድርጓል። በላይ ሰብ እመቤታችንን መጠጊያው አድርጓል። እግዚአብሔርን ላለመስማት እኮ አይደለም፣ በቃ የሚያቃጭል ነገር እኮ ያስፈልጋል። ቅዱስ ጴጥሮስ ከጌታ ጋር አብሮ ነበር። በአንተ ላይ የሚሆነው ሁሉ በእኔ ይሆናል፣ እኔ ራሴን ለአንተ አሳልፌ እሰጣለሁ እያለ ይፎክር ነበር። ጌታ ምን አለው? ዶሮ ሳይጮህ ትክደኛለህ አለው ይላል። ጌታ መከራ እየተቀበለ እኮ ቅዱስ ጴጥሮስ አልተመለሰም። በምን ጩኸት ተመለሰ? በዶሮ ጩኸት። ሌላው ላይ ስንፈርድ ሰዎች በማይሆን መንገድ ወደ ማን ይመለሳሉ? ወደ እግዚአብሔር ይመለሳሉ። ከሁሉ በላይ ግን ራሳችንን ነኝ። እኛ ራሳችንን ከኃጢአት ነፃ አድርገን የምናስመልጥ ከሆነ ሌሎቹን ከኃጢአት እስራት ነፃ ይወጣሉ። ለዚህ እንዲህ እንድናደርግ እግዚአብሔር በቸርነቱ ይርዳል። አንድ ታሪክ ብቻ ነግሬያችሁ ትምህርቴን ልጨርስ። ሰውየው ዘመኑን ሙሉ በእግዚአብሔር ተስፋ የቆረጠ እድሜውን ሙሉ በዚህ ዓለም ግን በነበሩት በሚያልፈው ነገር የከበረ ነው። ግን በነበረበት ሁኔታ አልቀጠለምና ሀብቱ ሁሉ ጠፍቶ መልሶ ደሃ ሆነ። በተከበርኩበት ሀገር ለሌሎች እየሰጠው በኖርኩበት ሀገር እንዲህ ተዋርጄ መኖር አይገባኝም፣ እዚህ ሀገር መኖር የለብኝም ብሎ ተሰደደ ይላል። ብዙ ተጉዞ ሌላ ሀገር ከደረሰ በኋላ ትራንስፖርት መሄጃም ስላልነበረው እጅግ ደሃ ስለነበረ በደረሰበት ሀገር ሰዎች እንዲያበሉት እንዲያጠጡት የታረዘም ስለነበረ እንዲያለብሱት ለመነ ይላል። አንድም ሰው የሚረዳው አልነበረም። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንድም ሰው የሚረዳው አልነበረም። በዚህ ጊዜ ግን ሰዎች እንዲህ ብለው ነገሩት። አንድ መልካም ሰው አሉ፣ እዚህ ጋር ነው ቤታቸው ብለው ጠቁሞ አሳዩት ይላል። በዚህ ጊዜ ወደኛ አባት ሄደ። ለዚህ እንግዳ ነኝ፣ የዚህ ሀገር ሰው አይደለሁም፣ እነሆ ተርቤያለሁ፣ ተጠምቻለሁ ብለው ጠየቁ ገብተው። በዚህ ጊዜ ያ ሰውም አስገብቶ እግራቸውን ማጠብ ጀመረ። ለባለቤቱም ምግብ እንዲዘጋጅላቸው የሚያርፉበትን ቦታ እንዲነጠፍላቸው ትእዛዝ ሰጥቶ እግር እያጠበ እያለ ሰውየው እንዲህ አለ፣ ለምንድን ነው የምትደክመው አለ። ያ የተራበው የተጠማው የተቸገረው ዘመኑን ሁሉ ከዚህ ዓለም ሀሳብ እንጂ ከእግዚአብሔር ጋር ስላልነበረ በሕይወቱ ለካ እግዚአብሔር የለሽ ነበርና ስለምንድን ነው የምትደክመው እንደዚህ ሆነ አለው። አንተ እኮ የእግዚአብሔር እንግዳዬ ነህ፣ ለዚህ አንተን መቀበል እኮ እግዚአብሔርን መቀበል ነው እያለ ያ እንግዳ ሲቀበለው እንዲህ እያለ ሲመልስለት እግዚአብሔር የለም አለው ይላል። ከዛ በኋላ ሰውየው ምን አለ? እኔ ይህን ቤት የሰጠኝ እግዚአብሔር ነው። በቤቴ ሊስተናገድ የሚገባው ሰው የእግዚአብሔር ሰው ነው። አንተ እግዚአብሔር የለም ካልክ ውጣልኝ አለው። ሳያበላው ሳያጠጣው የጀመረውን ነገር አቋርጦ አባረረው ይላል። ሌሊት ነበር፣ ሰውየው ወጣ። ወዲያው ጾም ቆሞ በእግዚአብሔር ፊት ጸሎቱን ማድረግ ጀመረ። ያ ሰው ያ ደግ ሰው በእግዚአብሔር ፊት ሲጸልይ እግዚአብሔር ተገለጠለትና አንድ ክፉ የሆነ የለህም እያለ የሚክድ ሰው ወደ ቤቴ መጥቶ ነበረ፣ ግን አባረርኩት ብሎ ሲል ሰውየው ስንት ዓመቱ ይሆነዋል አለ እግዚአብሔር። በግምት 60 ዓመት ይሆነዋል። እኔ ታዲያ 60 ዓመት የታገስኩትን አንተ አንድ ቀን እንኳን መቀበል አቃተን ያለው። እግዚአብሔር የምህረት አምላክ ነው። ክብር ምስጋና ለአምላካችን ይሁን። ድንግል ማርያም የመዳናችን ምክንያት በላዔ ሰብእን ብታድን ማን የምህረት አምላክ ስለሆነ ነው። በማን ነው የምታድነው? በልጇ እኮ ነው የምታድነው። ክብር ምስጋና ለአምላካችን ይሁን። ቅዱሳን ቢያድኑ በእግዚአብሔር ነው። ለዚህ በዚህ መልኩ በላዔ ሰብእንም አስድናለች። ከፈያታዊ ዘየማን ይለያል? አይለይም እኮ እግዚአብሔር ልጅ። ለዚህ እንዲህ አድርገን መልስ መስጠት ያስፈልጋል። እንኳን ለእናታችን ለቅድስት ኪዳነ ምሕረት ቃል ኪዳን መሰጠት አይደለም፣ ለበደለኛዋ እንኳን ምን ተደርጓል? ቃል ኪዳን ተሰጥቷል። ወንጌል ሲነገር ይነገር። እሷ ያደረገችው ነገር ንስሐ መግባቷ፣ በላዬ ላይ ሽቷ ማፍሰሷ፣ ስለ ኃጢአትና ስለ በደል ማልቀሷ ይነገር አለ ጌታ። የእናቱማ እንዴት ይነገር? ክብር ምስጋና ለአምላካችን ይሁን። እችን እናት የሰጠን አመስግኑት እግዚአብሔርን።
በአዳም ውስጥ የተሸሸገች ንጹህ ወርቅ ስለሆነች አፈር ውስጥ የተለያየ ማዕድን አለ። ከማዕድናት ሁሉ የሚበልጠው ወርቁን ማዕድን አድርጎ ዳይመንዱን አድርጎ እናታችንን ስለሰጠን ነው እኛ ሁላችን ሄዳለሁ። ክብር ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ምክንያቱም ሰው በፈቃዱ ሞቶ ስለነበረ ሰውን ከሞት ያድን ዘንድ እግዚአብሔር በፈቃዱ ስለ ሁላችን ሞቶ በሞቱ ሕይወት ሰጥቶ ስላዳነን ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር። እስኪ አመስግኑ እግዚአብሔር።